አለው። ከታች እንደዛው አራት መሳቢያ አብሮ ነው። አንድ አይነት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የአብዱ ቲዩብ ተከታታዮች እንደምን አላችሁ? ከኔ ጋር አልሐምዱሊላህ። ዛሬ ደግሞ ቁምሳጥኖችና ባለ አራት ቁምሳጥኖችና ባለ 3 ባለ 4 ቡፌዎች አሳያችኋለሁኝ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ወደ ባለ አራት ተከፋቿ ቡፌ ስንመጣ እንግዲህ አራት ተከፋች ናት። አንድ መሳቢያ ነው ከታች ያላት። ከላይ ያለው አራቱ በር ነው ማለት ነው። ከታች ያለው አራት ሁለቱ አብሮ ዳርና ዳር ላይ አንዷ መሳቢያ አላት። ከላይ ያለው ደግሞ ሁለቱ አብሮ የሚከፈት ነው። መደርደሪያው በኤምዲኤፍ የተሰራ መደርደሪያ ነው። ከዳርና ከዳር ያለው አንድ ነው። ከመሃል ያለው ደግሞ ሁለቱ አብሮ የሚከፈት ነው ማለት ነው። ታች ያለው ሁለቱ አብሮ የሚከፈት ነው። በጣም ትልቅ ነው። ባለ አራት ተከፋች ቡፌ ነው። እንግዲህ አሪፍ ነው ማለት ነው። ከረራቸውም አንድ አይነት ነው። በነገራችን ላይ ሁለቱ ደግሞ እነዚህ ተመሳሳይ ቡፌዎች ናቸው። ተመሳሳይ ናቸው። ምንም የሚለያቸው ነገር የለም። ተመሳሳይ ናቸው። አራት መሳቢያ አላቸው። ከላይ ደግሞ ሶስት ተከፋች እና ሁለቱ አብሮ የሚከፈት አንድ ብቻዋን የምትከፈት ሁለቱ አብሮ የሚከፈተው ሰፋ ያለ ስለሚሆን ያው አንዱ በመሰገጫ ይሆናል፣ አንዱ በቁልፍ ይሆናል ማለት ነው። ይሄ ደግሞ የሚነሳሳ ነው። የሚቀባ ኤምዲኤፍ ሆኖ የሚነሳሳ ነው። በጣውላው ነው የተሰራ ነው። በጣውላው የተሰራ እንትን ነው። እንግዲህ በጣም አሪፍ ነው። ቀለማቸውም ተመችቶኛል። ከዳርና ከዳር ያለው በር አንዳንድ በር አለው ማለት ነው። እንግዲህ እቺኛይቱም ደግሞ እንደዛው አንድ አይነት ናት። ሁለቱም አንድ አይነት ናቸው። በነገራችን ላይ ከዳር ያለችው አንዳንድ በር አለው ከዳርና ከዳር ላይ፣ መሀል ላይ ደግሞ አራት መሳቢያ ናቸው ማለት ነው። ከላይ ሁለቱ በር አብሮ የሚከፈት ነው። ይሄም እንደዛው ማለት ነው። ሁለቱ በር አብሮ የሚከፈት ነው። እንግዲህ ከላይ ያለው እንደዛው ነው ማለት ነው። አንዷ በር ደግሞ እዚህ ጋር አንዷ በር ጋር የምትከፈት ናት ማለት ነው። እቺ አንዷ በር ብቻዋን የምትከፈት ናት። የሚነሳሳ ነው። ይሄ ተነሳሽ እንትን ነው ማለት ነው። ጣውላ በጣም አሪፍ ነው። ያው ቀለምም ስለተቀባ ያን ያህል ውሃ ምን የመቀበል አቅም ይኖረዋል ማለት ነው። አሪፍ ነው። ይሄ ነገር ደግሞ ቁም ሳጥን ነው። እንግዲህ ቁም ሳጥኑ ባለ አራት ቁም ሳጥን ነው። ሁለቱ ቁም ሳጥን እንደምትመለከቱት ሁለቱ ተመሳሳይ ቁም ሳጥን ነው። ይሄኛው እንግዲህ ከዳር በኩል አንድ በር አለው። መሃል ላይ ሁለቱ አብሮ ነው የሚከፈተው እንግዲህ ማለት ነው። ሁለቱ አብሮ ነው የሚከፈተው። መስቀያ አለው ከላይ መስቀያ ብቻ ነው። ይሄ ሁለቱ አብሮ የሚከፈተው መስቀያ ብቻ ነው። ከዳርና ከዳር ያለው ደግሞ ይሄ ከላይ ያለው ባንድ የሚከፈት ነው። ሁለቱ ባንድ የሚከፈት ነው። ለኮምፎርት ለትላልቅ ለብርድ ልብስ ምናምን ማስቀመጫ ይሆናል። ከታች መሳቢያ ነው። ሁለት መሳቢያ አራት መሳቢያ ነው ያለው ማለት ነው። እንግዲህ ከዳር በኩል ደግሞ መደርደሪያ ነው። የሚነሳሳ ነው። መደርደሪያው ለማነሳሳት የሚመች ነው። ለማጽዳት ለማንቀሳቀስ ከቦታ ቦታ አሪፍ ነው። ቀለል ይላል ማለት ነው የሚነሳሳ ሲሆን እና ከላይ ያለው ደግሞ እንደዛው ነው ማለት ነው። ኮምፎርቱ ሁለቱ አብሮ የሚነሳ ነው። እዚህም እንደዛው ሁለቱ ከዚህኛውም በኩል ደግሞ እንደዛው አብሮ የሚነሳ ነው። መሃል ላይ ደግሞ ሁለቱ አብሮ የሚከፈት ይሆንና መስቀያ ነው። የቀሚሶች ማንኛውንም ልብስ መስቀያ ይሆናል ማለት ነው። ከወዲህኛው በኩል ያለው ደግሞ እንደዛው መደርደሪያ ነው። 3 መደርደሪያ ይኖረዋል። የሚነሳሳ ነው። ማንኛውም ያው ሁሉም የሚነሳሳ ነው። ምን ደግሞ መሳቢያ ከላይ ሁለቱ አብሮ የሚነሳ ነው። እንትኑ የኮምፎርቱ ማስቀመጫው ሁለቱ አብሮ የሚነሳሳ ነው። በጣም አሪፍ ነው። የሚነሳሳ ሲሆን አሪፍ ነው፣ ጥሩ ነው። ምክንያቱም ለማንቀሳቀስ ከቦታ ቦታ ለማዘዋወር እዛው ቤትም ሆኖ እኮ ከቦታ ወደ ቦታ ለማዘዋወር ይከብዳል፣ የሚያነሳሳ ከሆነ ማለት ነው። ይሄ የሚነሳሳ ነው። በጣም አሪፍ ነው። ሁለት ሰው ሆኖ የሚያንቀሳቅሰው ነው። ሲታይ በጣም ትልቅ ይመስላል፣
ሁለት ሆኖ ግን የሚያንቀሳቅሰው ነው ማለት ነው። ሁለት ሰው ሆኖ ያንቀሳቅሰዋል። ከቦታ ቦታ መቀየር ይችላል ማለት ነው። ሁሉም እንዳለ ሆኖ ግን 10 ሰው ራሱ ቢሆን አይነቃነቅም ማለት ነው። እና በጣም አሪፍ ነው። ቪዲዮውን እንግዲህ እስከመጨረሻው ድረስ ካዳመጣችሁት ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። ማንኛውም ቦታ እናደርሳለን። ይዘዙ፣ ፈጣን ምላሽ ያገኛሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሁላችሁም ባላችሁበት ሰላም ሁኑልኝ። ሰላማችሁ ብዝት ይበልልኝ።